ምንድን ነበር ይታየኛል ያለችው? እባብ አይደል? አሁን ይሄ ምናልባት ለሌላው ውሸት ሊመስል ይችላል። እንዴት እባብ ይታያል የሚልም አለ እዚህ ውስጥ። የችግሩ ባለቤት ማን ነው? እሷ። ብንጠይቃት ትነግረናለች አትነግረንም? እንጠይቃት። እሺ መልሳት፣ በስላሴ ስም መልስ። ነይ እስኪ እናቴ ነይ። ደህና ነሽ? ትምህርት ቤት ይጥልሻል? አዎ በጣም። ምንድን ነው የሚታይሽ? በቃ የሆነ እባብ ሲነድፈኝ፣ የሆነ ጫካ ውስጥ ስቀመጥ ጨለማ ነገር ነው የሚታየኝ። ሁሌ ነው እንደዛ የሚታይሽ? በወደቁ ቁጥር። ስትወድቂ ማለት ነው። ስለዚህ ስትወድቅ ጨለማ ነው የሚታያት፣ እባብ ነው። ስለዚህ ማን ነው የሚጥላት ማለት ነው? ራሱ አጋንንቱ ማለት ነው። ይሄ ትልቅ ምስክር ነው። ከዛ ስትነሺ ራስሽን ታውቂያለሽ? ቶሎ አላውቅም። አንዳንዴ ሰው ነው አላውቅም ማን ነው እላለሁ። አንዳንዴ አይታወቀኝም። እሺ ትጸልያለሽ? አዎ። ጸሎት ሃይማኖት በቃልሽ ትችያለሽ? ትሰግጃለሽ? አዎ። ልጆቻችሁን ፈትሹ እንግዲህ። እሺ ና በስላሴ ስም ና ተንበርከክ። እሺ ጠጋ። ሌላ ማን ያለው? ቡዳ። እሺ ዛር፣ መተት። ዛር ወይ ማን? ከእናት ስትወለድ ነው የገባ ነው። ከእናት እናት ደግሞ ከየት? ከእናት። ስለዚህ የእሷ አያት በቤተሰብ ውስጥ ያው ጉድ የሚያደርጉለት ምናምን የሚሰጡት ታው ተብለው እምቢ። ይገርማል። እኔ ቤት ሄጃለሁ አልሄድኩም? ሄደሃል። መቼ? የዛሬ ስንት ዓመት? አሁን 6 ዓመት ሊሆነ መሰለኝ። እሺ ማለት በማዘር ዙሪያ ማለት ነው። በቀደም ህልም አይታ ነበረ። አዎ። እና በጣም ነው የገረመኝ ህልሙና ለማንም አልተናገርኩም። ደውዬ ነው የነገርኳትኝ ለሷ ማለት ነው። አልልም እናገራለሁ። እና ህልም አይታ እኔና ማሬን ትለኛለሽ፣ ቀስቅሰሽን ኑ ጻድቃኔ ማርያም እንሂድ ብለሽ ይዘሽን ትሄጃለሽ አለች። እና ጻድቃኔ ማርያም በር ላይ ደርሰን የሆኑ አዛውንት ናቸውና ንግቡ ብለው ተጠመቁ ግቡና ብለው አስጠመቁን። እኛም ተጠመቅን። እኔም ተጠመቅኩ፣ አንቺም ተጠመቅሽ አለችኝ። እና ሶስታችንም ተጠመቅን። ከዛ በኋላ ተጠምቀን የእሷ ዝም ይላል፣ አድፍጦ ዝም ይላል አለች። የእኔ ግን ወጣ ማለት ከውስጥ የሆነ ነገር ሲወጣ ይታወቀኛል አለች። ከዛ የሆነ ብርሃን ሲገለጥ ይታወቀኛል፣ ግን እመብርሃን ናት አትታየኝም። ከላይ ብርሃኑ በደንብ ይታየኛል። ከዛ ወይኔ እናቴ እመብርሃን እኔ ሳይገባኝ በልጅነቴ ብላ ከአንድም ሁለቴ እየታየችኝ አለች። ድፍት ብዬ ሰገድኩላት። ከዛ ሳንወጣ ማዘር ትመስለኛለች አለች፣ አያቷ ማለት ነው። አያቷ ሲኒውን ተሸክማ ምን አረክልኝ፣ ምን ሰራህልኝ፣ እስከዛሬ ያፈላው ካደምኩክ ምን አረክልኝ ብላ ወርቡራ ስትሰብረው ስትጥለው፣ ታዲያ ነያ ተጠመቂ ነይ እዚህ እኮ ጸበላ ተጠመቂ ስለ አይ እኔ እንጦጦ ማርያም ሄጄ ነው መጠመቅ የምፈልገው ብላ እንጦጦ ማርያም ሄዳ ልትሄድ መንገድ ስትጀምር ከዛ አንድ ሴትዮ አለች ደግሞ ጎረቤትና እሷ ለምንድን ነው ሲኑን የምትሰብሪው? ምን ለምንድን ነው ስትላት አይ መሰበር ስላለበት ምንም አላረገልኝም አልጠቀመኝም ብላ ስትል፣ ያው ህልሙ ትንሽ ረዘም ይላል፣ ግን የእሷን ለመናገር ነው። ህልሙ ግልጽ ነው። በነገራችን ላይ ህልም ብቻ ሳይሆን መልእክት ነው። እመቤታችን ጋር ሄደዋል። ይኸው የእሷ አድፍጧል አይደል የተባለው? ዛሬ ምን ሆኗል? አድፍጧል። በህልሟ ሲሸኝ አይታለች። ይኸው አሁን ምን ሊሆን ነው? ሊሸኝ ነው። እና እስኪ እመቤታችን የተናገረችውን አታስቀርም። እንግዲህ ቤት እመጣለሁ። እሺ ስትወዶት እየወደዱኝ እኮ ጫሌውን አልጠላሉኝ። ችግሩ እኮ እሱ ነው። እኔም እኮ ወዳቸዋለሁ፣ የዋ ናቸው፣ ግን አልጠላሉኝ። ምን ላድርግ? አሁን ለአንዴና ለመጨረሻ እመጣለሁ። እሺ ስለናቷ እያሳሰብን ሳያውቁባት ተኛና ታለቅሳለች። እሺ ጠጋ። እሺ ሁላችሁም ነው የምትሄዱት? እሺ በአጋዕዝተ ዓለም በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም በዛሬው ዕለት በተዘከሩት በአቡነ እስትንፋሰ ክርስቶስ ስም መተት፣ አይነ ጥላ፣
የቤተሰብ ዛር የቡዳ መንፈስ በደሟ በአጥንቷ በሰውነቷ ያለ ነው። ሁላችንም የምጥላት ሰይጣንም ለቀን እንወጣለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋኑን እድሏን አእምሯን በድንግል ማርያም ስም ጠጋ ብሎ ወደዚህ ከፍተናል። የመጨረሻችን ነው። በል 7 የጮህ እናውጡ አንድ ላይ ቶሎ በል። 1 እንዳይጥላት 2 3 4 5 6 በል ገንዝ እና የመጨረሻ የዘብሩ ዳኛ ቅዱስ ገብርኤል ሲኦል ያውርድ።